የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ የሚያምኑት ጋራ የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ የሚያምኑት ጋራ ተስፋ ስቆር ያጽናናኛል አቅፎ ደግፎ ያኖረኛል በደማጥፎ አንስቶኛል ኮብሌ እንዳልሄድ ይጠብቀኛል የአምላኬ ቃል። ሰላምና በረከት ለእናንተ ይሁን። የተወደዳችሁ በክርስቶስ ወንድሞቼና እህቶቼ እንኳን ወደ ሆሳዕና ለኢየሱስ የዩቱብ የጸሎት ቻናላችን በደህና መጣችሁ። የእግዚአብሔር ቃል የበረከትና የጸሎት መልስ ምንጭ እንደሆነ ዛሬ እንማራለን። ዛሬ ልባችንን ወደ እውነትና ሕይወት ምንጭ ወደ ሆነው ወደ እግዚአብሔር ቃል አዙረን ከጸሎት ጋር የእግዚአብሔር ቃል ምን ያህል ብርቱ አቅም እንደሆነ እንማራለን። ብዙ ጊዜ የሕይወታችን ጥያቄዎች፣ መልሶችና በረከቶች በጸሎት ውስጥ ብቻ የሚመጡ ይመስለናል። ነገር ግን እውነተኛው ኃይል ያለው ቃሉን ይዘን ስንጸልይ ነው። የእግዚአብሔር ቃል የሕይወታችን መሠረት፣ የምንጠይቀውንም መመሪያ የሚሰጥ ብቸኛና የማይለወጥ የማይናወጥም የጸጋ ሁሉ ምንጭና መሠረት ነው። ማሰላሰልና ማስተንተን ያለብን የእግዚአብሔርን ቃል ይዘን ወደ ጸሎት መግባት እንዳለብን ነው። እግዚአብሔር ራሱን የሚገልጠው በቃሉ ነው። ስለዚህ በቃሉ ላይ የተመሰረተ ጸሎት ከልባችን ፍላጎት ይልቅ ከእግዚአብሔር ፈቃድ ጋር የሚስማማ መሆኑ ነው። ቃሉ የሕይወታችን ብርሃን ነው። መዝሙረኛው ዳዊት እንዲህ ይላል፣ ቃል ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119:105 የእግዚአብሔር ቃል በጨለማና ግራ መጋባት ውስጥ ስንሆን የሚመራን የእውነት መብራት ነው። ያለዚህ ብርሃን ስንጸልይ በራሳችን ሐሳብ ብቻ ተመላለስን ማለት ነው። በቃሉ ስንጸልይ ደግሞ እግዚአብሔር በሚመራበት መንገድ እንድንሄድ እንጠይቃለን። ለሕይወታችን መሪነት የእሱን ፈቃድ እንድንረዳ እንማጸናለን። ቃሉ የመልሶች ሁሉ ምንጭ ነው። ሐዋርያው ጳውሎስ ስለ ቃሉ ኃይል እንዲህ ሲል ጽፏል፣ የእግዚአብሔር ቃል ሕያውና የሚሠራ ነው፣ ከሁለትም አፍ ካለው ሰይፍ ሁሉ ይበልጣል፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስክለየ ይወጋል፣ የልብንም ሐሳብ ምኞት ይመረምራል ይላል ዕብራውያን 4:12 ላይ። የእግዚአብሔር ቃል ልባችንን የሚመረምር ትክክለኛውን ጥያቄ የመጠየቅ እና የጸሎታችንን መልስ የመስጠት ኃይል አለው። መልስ ስንፈልግ መጀመሪያ ወደ ቃሉ እንመጣለን። ከዚያም ያንን ቃል ይዘን ወደ ጸሎት እንገባለን። አብዛኛውን ጊዜ በቅዱስ ቃሉ ውስጥ የጸሎት መልሳችን ተገልጦ ተጽፎልን ደግሞ እናገኛለን። እጅግ ተገርመን የኔስ ሐሳብ፣ የኔስ ምኞት፣ የኔስ ጸሎት ያልነበረም እንደ እስካሁን ይህንን የእግዚአብሔር ቃል እንዴት አላወቅኩም ብለን ራሳችንን የጠየቅንበት አጋጣሚዎች ብዙ ናቸው። በቃሉ ላይ መጸለይ የበረከት ሁሉ መሠረት ነው። ኢየሱስ በጸሎት ስንጸና በእግዚአብሔር ቃል ውስጥ መኖር እንዳለብን አስተምሮናል። በእኔ ብትኖሩ ቃሌም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ዮሐንስ 15:7 ይህ ጌታችን የነገረን ቁልፍ መልእክት ነው።
የእግዚአብሔር ቃል በልባችን መኖሩ የጸሎታችን አቅጣጫ ይወስናል። በቃሉ ላይ የተመሰረተ ጸሎት ማለት ደግሞ በራስ ወዳድነት ፈንታ በእግዚአብሔር ፈቃድ ተደግፈን እንጸልያለን ማለት ነው። ያኔ ደግሞ በጭራሽ አንሳሳትም። በእምነት እንጸልያለን ማለት ነው። ምክንያቱም የእግዚአብሔር ቃል አይሻርምና አያሳስትምና። ሌላው የጸሎት አቅጣጫችንን በሚገባ የእግዚአብሔር ቃል ይጠቁማል። ዛሬ ጸሎታችንን በቃሉ መሰረትና ምሰሶ ላይ እንድናቆም እጋብዛችኋለሁ። በዚህም ሐሳብ ጌታ እንዲመራን እንጸልይ። ጌታ ሆይ ከወገኖቼ ጋር ሆኜ ዛሬ አመሰግንሃለሁ። አንተ ሕያው ቃል ነህ። በጸሎታችን ውስጥ ምላሾቻችንና በረከቶቻችንን ሁሉ አንተው እንድሰጠን እንለምናሃለን። ቃል ለእግሬ መብራት እንደሆነ መዝሙር 119:105 ዛሬም የት መሄድ እንዳለብን እና ምን ውሳኔ ማድረግ እንዳለብን አንተው አሳየን። በእኔ ብትኖሩ ቃሌም በእናንተ ብኖር የምትወዱትን ሁሉ ለምኑ ብለህናል። ባልኮም መሰረት እነሆ ልባችን በቃል ይሞላ። ስለዚህም የምንለምነው ሁሉ ከፈቃድ ጋር ይስማማ። ኃይል ያለው ቃል በዕብራውያን 4:12 እንደተገለጠው በሕይወታችን ውስጥ ያሉትን መሰናክሎች ሁሉ ይግለጥ፣ ያጥፋልን፣ ያስወግድልን፣ ፈውስ ደግሞ ያምጣልን። ኃይል ብርታት ይስጠን፣ ሰማያዊ ምስጢር ይግለጥልን፣ ዓይነ ልቦናችንን ይክፈትልን። የማይጠፋውን የማይለውጠውን የቃሌን ምንጭ በሕይወት ዘመናችን ሁሉ ፍሬ እንዲያፈራ አቤቱ እርዳን። አሜን። አንድ የመጨረሻ ሐሳብ አለኝ ወገኖቼ። ቅዱሳን ቃሉን ይዘን እያሰላስልን እንድንጸልይ ጋብዛችኋለሁ። ቅዱስ ቃሉን ተናገሩ። በእርሱ ውስጥ በረከትንና መልሳችንን እንፈልግ። በእምነት የእግዚአብሔርን ቃል እየተናገርን እያሰላሰልንና እያሰብን እያያያዝን ከሕይወታችን ጋር ወደ ጸሎት እንግባ። በእግዚአብሔር ቃል ተመርኩዘን እንድንጸልይ የሚያበረታታ ሌላ የመጽሐፍ ቅዱስ ክፍል አለ። የአምላክ ቃል ለእምነታችን ሁሉ መሠረት እንደሆነ ይህ ክፍል ይነግረናል። የእግዚአብሔርን ቃል ይዘን ስንጸልይ ጥያቄያችን ከራሳችን ተስፋዎች ወይም ምኞቶች ይልቅ በእግዚአብሔር ባህርያትና እውነት ላይ እንድንመሰርት ይረዳናል። ስለዚህ እላችኋለሁ የለመናችሁትንና የጠየቃችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል። ማርቆስ 11:24። እናስተውል ወገኖቼ፣ እንዴት እንዳገኘን በማመን ለመጸለይ ቃሉ ያስፈልገናል። የእግዚአብሔር ቃል ስለ እርሱ ታማኝነት ቃሉን የሚጠብቅ አምላክ እንደሆነ ስለሚመሰክር ይህ እምነት እንዲኖረን ያስችለናል። እምነት ደግሞ መስማት ከእግዚአብሔር ቃል እንደሆነ እናውቃለን እያለ በሮሜ 10:17 ቅዱስ ጳውሎስ ይነግረናል። የልብ መሻታችን ለማሟላት የእግዚአብሔርን ፈቃድ መማር የምንችለው ከእግዚአብሔር ቃል ውስጥ ነው። በቃሉ ውስጥ ስንሆን ልባችን ከእግዚአብሔር ፈቃድ ጋር ይስማማል ወይም መስተካከል ይጀምራል። እርሱንም የምንለምነው ነገር ሁሉ እንደ ፈቃዱ ቢሆን ይሰማናል። በእርሱ ዘንድ ያለን ድፍረት ይህ ነው። 1 ዮሐንስ 5:14 ላይ ይህንን ሐሳብ እናነባለን። እንግዲህ የእግዚአብሔር ፈቃድ ምንድን ነው ብለን ብንጠይቅ ወደ ቃሉ እንድንመለስ ነው። የእግዚአብሔር ፈቃድ በቃሉ ስንሆን ስንጸልይ በጨለማ መጸለይን እናቆማለን። በድንግዝግዝ ወይም ዝም ብሎ በልማድ እንዳንጸልይ ይረዳናል። ይልቁንም የእግዚአብሔርን ግልጽ ፈቃድ እየጠየቅን መሆኑን በማወቅ እንጸልያለን። ይህ ጥቅስ ድፍረት እንድናገኝ ምክንያት ይሰጠናል፣ አቅም ይሆነናል። ምክንያቱም የምንጠይቀው ነገር የእርሱ ፈቃድ መሆኑን እርግጠኛዎች ሆነን ስለምንጸልይ። ሌላው ቅዱስ ቃሉ ከጭንቀትና ፍርሃት ነፃ ያደርገናል።
ቃሉን ወደ ጸሎት ስናመጣ የአእምሮአችን ሰላም ዋስትና ያገኛል። በሁሉም ነገር በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ከማሰብም ሁሉ በላይ የሆነ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል ፊልጵስዩስ 4:6-7። እንግዲህ ቅዱሳን ወገኖቼ በምትጨነቁበት ጊዜ የእግዚአብሔርን ቃል ይዛችሁ ጸልዩ። ይህንን ቃል ራሱ ለእግዚአብሔር ለማቅረብ ጌታ ሆይ ቃል እንዳልጨነቅ ይነግረኛልና አእምሮዬን ከማሰብ ሁሉ በላይ በሆነ ሰላም እንድትሞላልኝ እንድትጠብቅልኝ እለምንሃለሁ እንበል። በቃሉ ላይ መጸለይ ወይም ቃሉን ይዘን መጸለይ ማለት ስጋታችንን ወደ እምነት እንድንለውጥ ይረዳናል። ይህ ደግሞ ትልቅ አቅማችን ነው። ጸሎታችን ኃይል የሚኖረው በእግዚአብሔር ቃል ላይ ተመስርተን ስንጸልይ ብቻ ነው። እዚህ ላይ ማሰብ ያለብን ኢየሱስ ክርስቶስ ራሱ የዲያብሎስን ፈተና ሁሉ ድባቅ የመታው በእግዚአብሔር ቃል ላይ በመመርኮዝ ነበር። እንዲህ ተብሎ ተጽፏል እያለ ወገኖቼ እንግዲህ ስለ ጸሎትና ስለ እግዚአብሔር ቃል ይህንን ያህል ካወቅን እኛም ቅዱስ ቃሉን ሁል ጊዜ በማንበብ በመማር መንፈስ ቅዱስ ደግሞ ብርሃኑን እንዲያበራልን፣ እንዲያግዘን፣ እንዲመራን እየጸለይን ወደ ጸሎት ሕይወታችን እንግባ። ጌታ ደግሞ ይርዳን። ሐዋርያት እንደ ጸሎት ጌታ ሆይ ጸሎትን አስተምረን እያለን ቅዱስ ቃሉን ይዘን ወደ ጌታ እንቅረብ። የእግዚአብሔር ጸጋ ይብዛልን። አሜን። ኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። በዓለም ጉዞዬ ይደግፈኛል፣ ፍጹም ላይተወኝ ተስፋ ሰጥቶኛል። አልተወውም አይተወኝም፣ የኢየሱስ ነኝ እስከ ዘላለም። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። ሥጋዬ ደክሞ ነፍሴ ተጨንቃ ስታንቀላፋ የአምላኬ ቃል ያነቃኛል በሰጠኝ ተስፋ። ልጅ ሆኛለሁ ዳግም ወልዶኛል፣ ኃጢአቴን ሁሉ ደምስሶልኛል። ጌታ ያቆኝ በእርሱ ስር ካለው ብርሃን እያየሁ እጓዛለሁ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ የሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል